ሰላም ጤና ይስጥልኝ ታድላኔን ከታዱ ግሬቲው በዛሬ ቪዲዮ ላይ የፌደራል መንግስት የግዥ አፈጻጸም መመሪያ ቁጥር 1073/2017ን በተመለከተ እንወያያለን። አብራችሁን ቆዩ። እንግዲህ እንደሚታወቀው የፌደራል መንግስት የግዥ አፈጻጸም መመሪያ ከአሁን በፊት በአዋጅ ቁጥር 649/2001 መሰረት ሲተገበር የቆየ መሆኑ ይታወቃል። እንዲሁም በ2016 ዓመተ ምህረት የፌደራል መንግስት የግዥ አፈጻጸም አዋጅ ቁጥር 1333/2016 ወጥቶ ተግባራ ላይ ነበር። እንዲሁም በ2017 ዓመተ ምህረት ደግሞ ይሄው የፌደራል መንግስት የግዥ አፈጻጸም አዋጁን ለማስፈጸም የሚያገለግል የግዥ አፈጻጸም የፌደራል መንግስት የግዥ አፈጻጸም መመሪያ ቁጥር 1073/2017 ተግባር ላይ ውሏል ማለት ነው። ስለዚህ ይህ መመሪያ ስንት ምዕራፎች አሉት? እያንዳንዳቸው ምዕራፎች ደግሞ ያዟቸው አንቀጾች ምንድናቸው? በእያንዳንዳቸው ደግሞ ምዕራፎች ተከፋፍለው ደግሞ ስለምን ጉዳይ ነው የሚገልጹት የሚሉትን እናያለን። አብራችሁን ቆዩ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እና ሰብስክራይብ አድርጉ። ቀጥታ ወደ ዝርዝር ጉዳዮችን እንገባለን ማለት ነው። እንግዲህ የፌደራል መንግስት የግዥ አፈጻጸም መመሪያ ብዙ የሚያስተካክላቸው ጉዳዮች አሉ በሚል እሳቤ አዋጅ ወጥቶለት ቆይቷል። በተጨማሪም ደግሞ በ2017 ዓመተ ምህረት ደግሞ የመመሪያ 1073/2017 ወጥቷል ማለት ነው። ስለዚህ ይሄ መመሪያ እንግዲህ በአጠቃላይ በ11 ምዕራፎች የተከፋፈለ ነው። 11 ምዕራፎች አሉት። በእያንዳንዳቸው ደግሞ ምዕራፎች ስር ደግሞ 172 አንቀጾች አሏቸው። እነዚህ ምዕራፍና እነዚህ አንቀጾች ደግሞ እንግዲህ በየራሳቸው ምንን መግለጽ እንዳለባቸው ምን ላይ ምን የትኛው አንቀጽ ስለምን ፕሬዘንት እንደሚያደርግ ለመነሻ ያክል ለማየት እንሞክራለን። እንግዲህ በምዕራፍ 1 ላይ ከአንቀጽ 1 እስከ አንቀጽ 3 ድረስ ይዟል ማለት ነው። ስለዚህ ይህ ደግሞ ጠቅላላ የመመሪያውን ባክግራውንድ አጠቃላይ ሁኔታ የሚያሳይ ነው። ምዕራፍ 2 ደግሞ ከአንቀጽ 4 እስከ አንቀጽ 12 ድረስ ያሉ አንቀጾችን የያዘ ነው። ይህም ተግባርና ኃላፊነቶችን እንግዲህ በዚህ ግዢ ሂደት ላይ ብዙ አካላት ተግባርና ኃላፊነት አለባቸው። የሚመለከታቸው አካላት ምን ተግባር አላቸው፣ ምን ኃላፊነት አለባቸው የሚሉትን የምናገኘው ከምዕራፍ 2 ከአንቀጽ 4 እስከ 12 ባለው ላይ ነው ማለት ነው። ምዕራፍ 3 ላይ ደግሞ ከአንቀጽ 13 እስከ 52 ድረስ ያሉ ጉዳዮች እንግዲህ መሰረታዊ የመንግስት የግዥ ድንጋጌዎችን በተመለከተ ምዕራፍ 3 ላይ ከአንቀጽ 13 እስከ 52 ድረስ ልናገኛቸዋለን ማለት ነው። ለምሳሌ አሁን የግዥ ቅድ ዝግጅትን በተመለከተ፣ የመንግስት ኤሌክትሮኒክስ ግዥ ስርዓትን በተመለከተ፣ ልዩ አስተያየትን በተመለከተ፣ የግዥ ሰነዶችን ስለመያዝ እና ይፋ ስለማድረግ፣ የተወዳዳሪዎች ቅድመ ብቃት መስፈርቶችን በተመለከተ፣ የቴክኒክ ፍላጎት መግለጫ፣ ዘላቂነት ያለው የግዥ ስርዓትን ተፈጻሚ ስለማድረግ፣ የመንግስት ግዥ ስነ ምግባርን በተመለከተ እነዚህ በምዕራፍ 3 ከአንቀጽ 13 እስከ 52 ድረስ የምናገኛቸው በክፍል ተከፋፍለው የምናገኛቸው ናቸው ማለት ነው። ምዕራፍ 4 ደግሞ ከአንቀጽ 53 እስከ 71 ድረስ የተቀመጠ ሲሆን ይሄ ምንን ፕሬዘንት የሚያደርግ ነው? የግዥ ዘዴዎችን በተመለከተ ዛሬ የምናገኘው ነው ማለት ነው። ምዕራፍ 5 ከአንቀጽ 72 እስከ 88 ድረስ ያሉ አንቀጾችን የያዘ ሲሆን ይሄም የግዥ ስልቶችን በተመለከተ ምን አይነት ስልት መከተል እንዳለበት አንድ መስሪያ ቤት ግዥ ሲፈጽም የሚያብራራ ነው ማለት ነው። ምዕራፍ 6 ከአንቀጽ 89 እስከ 102 ድረስ ያሉ አንቀጾችን የያዘ ሲሆን ይሄም የመንግስት የግንባታ ስራ ግዥ አፈጻጸም በተመለከተ በዚህ ላይ ምን አይነት ሂደት መከተል እንዳለበት የተቀመጠ ነው ማለት ነው። የመንግስት የግንባታ ስራ ግዥ አፈጻጸም። ሌላው ምዕራፍ 7 ከአንቀጽ 103 እስከ 128 ድረስ የተቀመጠ ሲሆን ይሄም የጨረታ ስነ ስርዓትን በተመለከተ ምን መከተል እንዳለበት አንድ መስሪያ ቤት ግዥ ሲፈጽም የሚያመለክት ነው ማለት ነው።
ምዕራፍ 8 ከአንቀጽ 129 እስከ 151 ድረስ አንቀጾችን የያዘ ሲሆን ይሄም የግዢ ውል አስተዳደርና የውል አለመግባባቶችን ስለመፍታት እንግዲህ ከውልና ከውል አስተዳደር ጋር በተያያዘ የሚከሰት ግጭትን ወይም አለመግባባትን እንዴት መፈታት እንዳለበት የሚያብራራ ነው። በምዕራፍ 9 ላይ የተቀመጠው ደግሞ ከአንቀጽ 152 እስከ 163 ድረስ ያሉ አንቀጾችን የያዘ ሲሆን ይህም የአቤቱታና የይግባኝ አቀራረብና አወሳሰን ስርዓትን በተመለከተ ማብራሪያ የሚሰጥ ወይም መመሪያው ምን ይላል የሚለውን ሪፈር ማድረግ የሚቻልበት አንቀጽ ነው ማለት ነው። ሌላኛው ምዕራፍ 10 ሲሆን ያዘው አንቀጽም ከ164 እስከ 168 ድረስ ያዘ ሲሆን ይሄም የጥፋተኝነት ሪፖርት የሚቀርብበትና የሚጠራበት ስርዓት ምንድነው? የጥፋተኝነት ሪፖርት በግዢ ሂደቱ ላይ ሲከሰት እንዴት ይቀርባል? እንዴት ይጣራል? ስርዓቱስ ምንድነው የሚከተለው የሚለውን የሚታይበት ሲሆን የመጨረሻው ምዕራፍ 11 ነው። እሱም ከ169 እስከ 172 ያሉ አንቀጾችን የያዘ ነው። በዚህ አንቀጽ ላይ ደግሞ የምናገኛቸው ልዩ ልዩ ድንጋጌዎችን በተመለከተ ነው ማለት ነው። ስለዚህ አጠቃላይ የፌደራል መንግስት የግዢ አፈጻጸም መመሪያ ቁጥር 1073/2017 እነዚህን በአጠቃላይ ለመልኩ ተግባራዊ የሆነ ይገኛል። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። አመሰግናለሁ። ቻው።